ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይም በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። ሁለተኛ ነገሥት 18 ላይ ያለ ንጉስ ነው ሕዝቅያስ የሚባለው ንጉስ። እንዳንድ ምሳሌ ብናየው የኤላ ልጅ ዮሴዕ በእስራኤል በነገሰ በ3ኛው ዓመት የአካዝ ልጅ ሕዝቅያስ የይሁዳ ንጉስ ሆነ። በነገሰም ጊዜ እድሜው 25 ዓመት ነበረ። መኖሪያውም በኢየሩሳሌም አድርጎ 29 ዓመት ገዛ። እናቱም አብያ ትባል የምትጠራ የዘካርያስ ልጅ ነበረች። የቀድሞ አባቱ ንጉስ ዳዊት መልካም አርአያነት በመከተል እግዚአብሔርን ደስ የሚያሰኝ ስራ ሰራ። ከዛስ የሕዝብን የማምለኪያ ስፍራዎችን ደመሰሰ፣ የድንጋይ አምዶችን ሰባበረ። ያችን መጽሐፍ ቅዱስ ነው የምጠቀመው 1997 ማለት ነው። እና ሰባበረ። አሼራ ተብላ በምትጠራው ሴት አምላክ ስም የተቀረጹ ምስሎች ሁሉ አንኮታኩቶ ጣለ። ሙሴ ከነሐስ ሰርቶት የነበረውን ኔውሽታን ተብሎ የሚጠራውን የእባብ ምስል ሰባብሮ አደቀቀ። እስከዚያ ጊዜ ድረስ ግን እስራኤላውያን ለእርሱ ዕጣን ያጥኑ ነበረ። ሕዝቅያስ በእስራኤል አምላክ በእግዚአብሔር ታመነ። ከእርሱም በፊትም ሆነ ከእርሱም ወዲህ እርሱን የመሰለ ሌላ ንጉሥ በይሁዳ አልተነሳም። ሕዝቅያስ ለእግዚአብሔር ታማኝ ስለሆነ ከእርሱም መንገድ የራቀበት ጊዜ የለም። እግዚአብሔርም ለሙሴ የሰጠውን ትእዛዝ ሁሉ በጥንቃቄ ይፈጽም ነበር። ስለዚህም እግዚአብሔር ከእርሱ ጋር ሆኖ ስለሚረዳው የሚሰራ ሁሉ በተቃና ሁኔታ ይከናወንለት ነበረ። ሕዝቅያስ በአሦር ንጉሥ ነገስታት ላይ አምጾ ለእርሱ መገዛትን አሻፈረኝ አለ። እዚህ ጋር እንግዲህ ምንድነው ይሄ ንጉስ የተሳካለትና ከሌሎቹ ሁሉ ንጉስ የተለየ ነው ብሎ ይናገራል። የመጀመሪያው የአባቱን የዳዊትን መርህ ፈለግ ተከተለ። የስኬታማ እንደ ፒላር የተቀመጡ እንደ ልቤ የተባለውን የኢሳይ ልጅ ዳዊት አገኘሁት ብሎ እግዚአብሔር የቀባውን ንጉስ የዳዊትን ዝም ብሎ ሳይሆን እሱ የሄደበት መንገድ ነው የሚለው መንገድ ፕሪንሲፕል ማለት ተከተለ። አንድ ከዛስ እግዚአብሔር ላይ ታመነ ይላል። እግዚአብሔር የሚጠና ሁሉ ጠራርጎ አወጣ ከእስራኤል ምድር ይላል አይደለ? እነዚህን የመሳሰሉ ነገሮችን ይናገርና እግዚአብሔርም ከሱ ጋር ነበር ይላል እና ተሳካለት፣ ተከናወነለት ይላል። እንደዚህ አይነት ነገሮች ለእውነተኛ ስኬት መጽሐፍ ቅዱሳዊ ለምንለው ስኬት መሰረት አይሆኑም ወይ? እና ከነ ዳንኤልም ከነ ዮሴፍም ልንማር እንችላለን። እስቲ ፓስተር ቴዲ። በጣም ደስ የሚል እንትን ነው ቃሉ፣ በጣም ደስ ይላል። አፖስትል እና መንገድ መከተል እያልክ ነበር እና እሱን እንደው ትንሽ እኔም ባሰፋው ደስ ይለኛል። ምክንያቱም በመዝሙር 103 ቁጥር 7 ላይ ለሙሴ መንገዱን ይላል፣ ለእስራኤል ልጆች አደራረጉን አሳየ ይላል እና እግዚአብሔር መንገድ የሚሰጥ አምላክ ነው ወይ? አሁን ለምሳሌ ስኬት ስንል ስኬት ማለት ውጤት አይደለም። ብዙ ጊዜ ሰዎች አይተህ እንደሆነ አፖስትል ውጤቱ ነው የሚታየው። ተሳካለት ስንል ምን አለው ምን ላይ ደርሷል ነው የሚባለው። ግን ስኬት ጆርኒውም ነው ራሱ ወይውም ነው። ትክክለኛ አንድ ሰው መንገድ ላይ ካለ ያ ሰው ተሳክቶለታል። ምክንያቱም በመንገድህ ላይ ነው ስኬት ያለው አይደል? መጽሐፍ ቅዱስ እኮ በመንገድህ ሁሉ እርሱን እወቅ እርሱም ጎዳናህን ያቀናልሃል ይላል እና በመንገድህም እርሱን እወቅ። አሁን እዚህ ጋር ደስ የሚለኝ ቃል ይሄ ቃል በመንገድህ ሁሉ መንገድህን እወቅ አይደለም፣ በመንገድህ ሁሉ እርሱን እወቅ። ከዛ እሱን ስታውቅ መለስ ብለህ ስታይ ለካ ጎዳና ቀንቶልሃል። የጎዳና መቅናት የመንገዶች ሁሉ መስተካከል ምንጩ እግዚአብሔር ነው ማለት ነው እና ለሙሴ መንገዱን ሲያስታውቀው የምኑን መንገድ ነው ያስታወቀው? የድሉን መንገድ ነው ያስታወቀው። የስኬቱን መንገድ ነው ያስታወቀው። እግዚአብሔር ከሱ ጋር በምን መንገድ እንደሚሰራ ነው ያሳወቀው እና እግዚአብሔር በጣም ለሰዎች
ከፍ እንዲሉ ከሱ ጋር አብረው እንዲሄዱ ሲያደርግ መጀመሪያ ዊዝደም ነው የሚሰጣቸው፣ ጥበብን ይሰጣቸዋል። በሰለሞን ማየት እንችላለን አይደል? ዮሴፍም የተነሳው ዮሴፍም ጥበብ ነው ከእግዚአብሔር ያገኘው እና ያ ጥበብ በዓለማውያን ዘንድ እንኳን ተፈልጎ አይገኝም። አሁን ዳንኤል ውስጥ የተገኘው ዊዝደም በባቢሎን የለም። ያ ጥበብ ዮሴፍ ጋር የተገኘው ጥበብ በግብፅ የለም። ለምንድን ነው ከተባለ ይሄ ጥበብ ከላይ ነው የሚወርደው ነው። የምድር አይደለም፣ የስጋ አይደለም፣ ምናምን አይደለም። ከላይ የሚወርደው የእግዚአብሔር አይነቱን ጥበብ ነው የሚይዙት። ያ ጥበብ ምንን ያመጣልሃል? መንገድን ያቀናል። አሁን አንድ ሰው እኛ እኮ ገና አጀማመሩን አይተህ ከምጣዱ ያስታውቃል እንደሚባለው የሚያጠግብ እንጀራ አባባል አለ አይደል? የሚያጠግብ እንጀራ እኮ ያስታውቃል። አንድ ሰው ገና አያያዙን አይተህ ወዴት ሊሄድ እንዳለ ታውቃለህ። እንደው ትንሽ ባነሳ ፖስት ደስ የሚለኝ ምን ይዟል ትላለህ? ንጥረ ነገሮች አሉ በውስጡ የሚይዛቸው ካራክተሮች አሉ። የተቀበለው መንፈሳዊ ጥበብ ያ መንፈሳዊ ነገር የሚታይበት ነገር አለ። ከዛ እሱን አይተህ ምን የት እንደሚደርስ እንኳን በቀላሉ መናገር ትችላለህ። እና መንፈሳዊ ነገር እግዚአብሔር ሰዎችን ወደ ላይ ሲያወጣ የእግዚአብሔር ዓላማ ሰዎችን ግሬት ማድረግ ነው። ምክንያቱም እሱ ታላቅ አምላክ ነው። ሰዎችን ወደ ታላቅነት ነው። አብርሃምን I will make you great ነው ያለው። ታላቅ አደርግሃለሁ፣ አገንሃለሁ። ለምንድን ነው ይሄን ያለው? እግዚአብሔር ራሱ ትልቅ አምላክ ስለሆነ ነው። እና እግዚአብሔር ሁሌ ፕሮሞት ነው የሚያደርገው። እግዚአብሔር የምንድን ነው የእድገት አምላክ ነው፣ የከፍታ አምላክ ነው። እና እግዚአብሔር ሰዎችን መቼም ዳውን አያደርግ፣ ወደ ላይ ነው የሚወስዳቸው፣ ወደ ራሱ ከፍታ፣ ወደ ራሱ ልብ፣ ወደ ራሱ ሐሳብ ነው የሚያመጣው። እና ይሄን ማድረግ ሲፈልግ እግዚአብሔር በሰዎች ሕይወት ላይ ስኬትን እና ትልልቅ ነገሮችን ሲያስብ የስኬታቸውን ነገር ያሳያቸዋል። መንገድ ያልካል በጣም ወሳኝ ነው። መንገድ ከሳተ እኮ በቃ እስቲ ያስበው፣ ወደዚህ እስቲ የምትሄደው እዛ ጋር መድረስ ያለበት እዚህ ጋር መንገድ ከሳተ እኮ በቃ ገና ሲስት እኮ ዴንጀር ዞን ገብቷል ማለት ነው። ስለዚህ ሰው ስኬቱን ውጤቱን ሳይሆን ማምጣት ያለበት መንገዱን ነው ማለት ነው። አንድ ምሳሌ ባነሳ በዘጸአት ላይ እስራኤል ልጆችን እግዚአብሔር ሲመራ ምንም ቅርብ ቢሆን ይላል እግዚአብሔር በፍልስጤማውያን መንገድ አልመራቸውም ይላል እና በጣም ሾርት ከት ነው ግን አልመራቸው። እግዚአብሔር ለምንድን ነው ይሄን ያሰበው ይላል? ሰልፉን አይተው ተጸጽተው በኋላ ሲከተላቸው ሰልፉን አይተው ተጸጽተው እንዳይመለሱ ብሏልና እግዚአብሔር በኤርትራ ባህር ባለችው ምድረ በዳ በዙሪያ መራቸው ይላል። አሁን ይሄ እግዚአብሔር ነው እንጂ እንዴት ብለህ አቋራጭ ካለ እኮ አይደለም እንዴ ከዚህ በለጠ ምን ጥሩ መንገድ አለ ብሎ ነው ሰው የሚያስበው። ኖ በዚህ በኤርትራ ባህር እኮ መንገድ የለውም፣ ዝግ ነው። አይ እዛ ጋር ፕላን አለው ጋር ምንድን ነበረ? እነሱን ከፍሎ ያሻግራል። የፈርዖን ሰራዊት እዛ ይሰጥማል። በሁለቱ መካከል ያለው ነገር ይቆረጣማ። ከዛ ሰልፉን አይቶ እንኳን ወደ ኋላ ለመመለስ እድል የለም። ከዛ በኋላ ጉዞ ወደፊት ነው ማለት ነው። ይሄ እግዚአብሔር ብቻ የሚያስበው አምላክ ሐሳብ። አንዳንዴ ጋድ የሚገርመኝ ቀድሞ ነው ሁሉ ነገር የሚያስበው። አሁን ለምሳሌ ከግብጽ ሲወጡ ብሩን፣ ወርቁን፣ ምኑን በዝብዙ አይደል ሞገሴን ይሰጣቸዋለሁ ምናምን ይላል እና ከመበዝበዝ ጋር አይደለም ዓላማው። ትንሽ ቆይቶ በምድረ በዳ ሲሆኑ በሉ ያላችሁን አምጡና የቤተ መቅደስ የቤት ስራውን ይሄ ምንድነው በመገናኛ ድንኳን ስራ ዋለ ማለት ነው። እግዚአብሔር ግን ይሄንን የመገናኛ ድንኳን ፕላን ባያደርግ ኖሮ እዚህ ጋር በዘብዙም ነበር። ስለዚህ ጋድ ሁሌ በእኛ ህይወት ውስጥ ሲያይ ትልቅ ነገር ሲያይ እዚህ ጋር መንገድ ያስጀምርሃል ማለት ነው። ስለዚህ እንደው ስኬትን ከመንገድ ጋር በጣም ከጆርኒው ጋር ከዌው ጋር ማየት አለብን እና ለምሳሌ ጌታ ኢየሱስ እኔ ህይወት ነኝ፣ መንገድ ነኝ፣ እውነት ነኝ አለ። መንገድ ከሆነ መንገድ ሊጠፋን አይችልም። ምክንያቱም እኛ ያለነው በመንገዱ ነው። ኢየሱስን የያዘ ሰው በመንገዱ ነው ያለው። በስኬት አይደለም፣ ከስኬቶች ሁሉ በምድራዊ ብቻ እኮ አይደለም፣ በዘላለም ስኬትን ሁሉ በክርስቶስ ኢየሱስ መንገድ በሆነ ውስጥ ነው ከተሰሙና ስታነሳው በጣም ደስ ስላለኝ ነው። በቃ መንገድ ውስጥ ስኬት ብለን ካስቀመጥን አንዱ መንገድ ነው፣ መርሁ መንገድ ነው ለማለት። በጣም ይገርማል። ያቆይ ወደ አንተ እመጣለሁ። በጣም ትልቅ ነገር እንዲተነሳውና ይሄ መንገድ የሚለው ነገርና የጻድቃን መንገድ ይላል እንደ ንጋት ብርሃን ነው። ይሄ ስኬት መንገድ እኛ የምንቆምበት በመንገዱ ሁሉ እሱን ወቅ የሚለው ነገር ከዚህ ጋር የተያዘ ስኬት ነውና ይሄ ሙሉ ቀን እስኪሆን ድረስ እየጨመረ የሚበራ መንገድ ይሄ መንገድ ላይ
ትክክለኛው መንገድ መሳት የለብንም። የጻድቅን መንገድ ፈልጎ ማግኘት አለብን። ቅድም ያነሳናቸው የሕዝቅያስም ሕይወት የዳንኤልም ሕይወት እንደገና ዮሴፍም ሕይወት ትልቅ ሐሳብ ነው። እንደ ያዕቆብ ወደ አንተ ስመጣ ያዕቆቤ አንድ ሁለት ጥቅሶች በመጽሐፍ ቅዱስ የተቀመጡ አሉ። አንደኛው ኢያሱ ምዕራፍ 1 ቁጥር 8 እና ማቴዎስ 6:33 የሚናገረው ነገር አይደለ? በመጀመሪያ መንግስቱንና ጽድቁን ፈልጉ ይልና ሌላ ሁሉ ይጨመርላቸዋል ብሎ ኢየሱስ ያስተማረው ነገር አለ። እንደገና ኢያሱ ምዕራፍ 1 ቁጥር 8 ላይ ምን ይላል? ወደ ግራም ወደ ቀኝም አትላ የዚህ ሕግ ቃል ካፋይ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው የዚያን ጊዜ መንገድ ይቀናልሃል ይከናወንልሃል ብሎ ይናገራልና ከዚህ አንጻር እስቲ አሁን ስኬትን እንደ ትክክለኛውን ስኬት ብለን የምንለው አንዳንድ ጊዜ ቸርች ውስጥም እንደ ምሳሌ የሚቀርቡ በዓለም ተሳካላቸው የሚባሉ ሰዎችን በዓለማዊ መንገድ ይሄኛው እንግዲህ ስለ መንገድ እያወራን ብዙ መንገዶች ይል ማለት በዚህኛው በዓለም መንገድ ተሳካላቸው እንደ ምሳሌ አድርገን ማቅረብስ አደጋ የለውም ወይ? እንደው እገሌ እንደዚህ ነበር እንደዚህ ሄደ ብለን የምንናገረው መሰረት የለውም። ዛሬ ስለ መሰረቱ እየተናገረ ነው። መሰረቱ እግዚአብሔር ነው እያለን ነው አይደል? እግዚአብሔር ቤትን ካልሰራ እያለን ነው። እግዚአብሔር ከተማን ካልጠበቀ እያለን ነውና በማለዳ መገስገሳችሁ ከንቱ ነውና ቅድም ያዕቆብ የሚያነሳው ዞር ብዬ ሳያጣሁት የሚለው ይሄ ሰው ሰራሽ የሆኑ ስኬቶች እንደ ምሳሌ ወደ ቸርች ለምን ይቀርባሉ እንዴ? መቅረብስ አለባቸው? ከዛስ ምንማረው ነገር አለ ወይ? ከመጽሐፍ ቅዱስ ጋር አይጋጭም? ለምሳሌ በአእምሮአችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ የሚል ነገር አለና እንደው ለትክክለኛው ስኬት እዚህ ጋር የተቀመጠ ሐሳብ በእነዚህ ክፍል ውስጥ ኢየሱስ ካስተማረውም ኢየሱ በመጽሐፍ ላይ የተቀመጠውስ ጋር እንዴት ሪሌት እናደርገዋለን? ምንድነው አሁን መድረሱ ሳይሆን እንዴት ደረስክ የሚባለው ነገር መጠየቅ አለበት። ለምን ቅድም ፓስተር ቴዲ ያነሳቸው ነገሮች ቫልዩ አለ ነገር ቫልዩ አለ። ለምሳሌ ጳውሎስ ለጢሞቴዎስ ለነሱ ይጽፍላቸው ምን አለ? ልጄ ጢሞቴዎስ በመጣ ጊዜ አለ ትምህርቴን አለና አካሄዱ። ይሄ ምንድነው አካሄዱ? መንገድ መዝሙር 1 ላይ በኃጢአተኞች መንገድ ኃጢአተኞች ወክ የሚያደርጉበት የሚመላለሱበት በተለይ በዚህ ሲዝን ውጤት ያምጣ እንጂ ሰው ምን ነገር ያገኛል? አሁን ይዞ መገኘት ይላል። ይዞ መገኘት ይላል። ለጢሞቴዎስ የዘላለም ሕይወትን ያዝ ይላል። እንዲህ ብሎ የሚመክር ሰው እኔ ብዙ አላየው። ጳውሎስ ለጢሞቴዎስ ሕይወትን ያዝ የዘላለም ሕይወት ያዝ ይላል። ብዙ ሰው አሁን እንትን ያዝ ይዞ መገኘት ላይ ትኩረት እንዴት በተለይ አረሳም አንድ ቦታ ላይ አንድ አገልጋይ ቤት በጣም የሚያምር ቤት ይሰራልና ከዛ ቤት ውስጥ ለአገልጋዮች ግብዣ ያደርግና ቤቱ የተሰራበትን መንገድ ይናገራል። ሰዎች ጋር ተነጋግሬ እንደዚህ ሆኖ እና ከምስክርነቱ ስሰማ ንጹህ በሆነ አካሄድ ነው ያንን ቤት የሰራው። ቤቱ በጣም ያምራል እና እግዚአብሔር ይመስገን አሉ። ሌሎችም ተማክረን እንደዚህ ሆኖ ብሎ መሰከሩ እና ከዛ መሀል ከታደሙት መሀል አንዱ ፋይናንሻል ነገር ያለው ሰውዬ ሲወጣ ለአንደኛው ምን ይለዋል? እመነኝ እርግጠኛ ነኝ ታያለህ ይሄንን ቤት እኔ በ6 ወር እሰራዋለሁ አለ። ከዛ ያኛው ምን አለው? ችግር የለም ቤቱን በ6 ወር ትሰራዋለህ፣ ምስክርነቱን ግን ከየት ታመጣዋለህ አለ። ስለዚህ አሁን የቤቱ ተሰርቶ ማለቅ ሳይሆን ምስክርነት እንዴት መጣ። ስለዚህ ስለ አመጣጡ መጽሐፍ ቅዱስ መንገድ ብሎ የሚያስቀምጠው ነገር አለ። ለምሳሌ የጻድቃን መንገዳቸው እግዚአብሔርን መፍራት እንደሆነ ይናገራል። ሰለሞን ያልሰራው ያልገነባው ምን ያላለው ነገር የለም። የሁሉ ነገር መሰረቱ እግዚአብሔርን መፍራት ነው። ለምሳሌ ምሳሌ 4 ላይ ምን ይላል? ምክርን አጥብቃ ያዛት፣ አትልቀቃት፣ ጠብቃት፣ ሕይወትህ ናትና ይላል። ከዛ 14 ላይ ወደ ኃጢአን ጎዳና እግርህን አታንሰል። ኃጢአተኞች የሚሄዱበት ጎዳና አለ፣ አካሄድ፣ አንድን ነገር ለማግኘት የሚካሄድበት መንገድ። ባለፈውም ሳምንት ስናነሳ ነበር ቸርች እንኳን በዚህ ነገር ቪክቲም ሆና ተጠቅታ ያንን የዓለም አካሄድ ቅድም አፖስትል ፍፄ እንዳልከው እንዲህ አይነት ሰዎችን አምጥተው ምሳሌ አድርገው ያመጣሉ። ይሄ ሮንግ ነው። የነዚህ ሰዎች አካሄድ ከክርስቶስ አካሄድ ጋራ በመጽሐፍ ቅዱስ ውስጥ ስኬት ላይ ከደረሱ ሰዎች ጋራ የሚጋጭ ነገር አለው። በቸርችም በሁሉም ነገር አሁን ቤተክርስቲያን ስትመሰረት ራእይ የሚባል ነገር ለሰዎች ሲሰጣቸው ነው። ትምህርቱ ሁሉ ነገሩ ከራእይ ውስጥ ነው የሚወጣው። አንዲትም ቤተክርስቲያን ከአንድ ቤተክርስቲያን ልዩ የሚያደርገው የተሰጣቸው ተልእኮ የተሰጣቸው ራእይ ነው።
ስለዚህ አንዳንዶች ሳያውቁት ከተሰጣቸው መልእክት ከተሰጣቸው ራዕይ ጋራ የሚጋጭን ነገር ያደርጋሉ። ይህ ትክክል አይደለም። ለምሳሌ ፐርፐስ ድሪቭን ቸርች የሚለው መጽሐፍ ሳነብ ሪክ ዋረን የጻፈው አሁን ስኬት በሰበሰብከው ሕዝብ አይለካም። 10,000 ሕዝብ ቢኖርህ አለ ያንተን ራዕይ ያንተን መልእክት ያንተን ተልእኮ የተረዱ 20 ሰዎች ከሆኑ የቤተክርስቲያን አባል 20 እንጂ 10,000 አይደሉም ይላል። ዛሬ አንበጣ ለምሳሌ ቫልዩ ያደርግም ብዙ አንበጣ መጣ ቢባል ማንም ሰው ጉዳዩ አንድ አንበሳ መጣ ከተባለ ግን ሰው ልቡ መራድ ይጀምራል። ይሄ ምንድነው? ኢንፍሉዌንስ ተጽዕኖ ማምጣት የማይችል ራዕይ መሸከም የማይችል ከአካል ጋራ ተሳስሮ እርስ በርስ ተያይዞ የእግዚአብሔርን ስራ የማይችል ሰው ሰብስበው በዛ ፕራውድ መሆን የለባቸው። የማይገቡ ሰዎች ሲከቡት በትኗቸው ስጋዬን ያልበላ ሲል ለየዛ ጋር በደም ለይተው እነዛ እና መንገድ አለ ሰዎች የሚፈልጉትን ሰዎች የሚወዱትን በተለይ ደግሞ የተለያየ አይነት የተሳሳተ ልምምድ ውስጥ ያሉ ሰዎች ኩነኔን ሲሰበኩ እዛ ቦታ ላይ መጥተው ቁስላቸውን እንደሚያክላቸው ሐሴት ያደርጋል። ደስ ይላቸዋል ሰዎች ለምሳሌ ወደ ቤተክርስቲያን መጥተው ደግሞ እጃቸው ላይ ባለ ፋይናንስ የሚኒስተርስን አካሄድ የሚያስቀይሩ ሐሳብ ያላቸው ሰዎች አሉ። ሰው ከሰጠ በኋላ ዞር ነው ማለት ያለበት። ይሄ ሁሉ ምንድነው? መንገድ እያንዳንዱ ሰው እጅ ላይ ያለው ነገር የመጣበት መንገድ አለ። መጽሐፍ ስለዛ ያወራል። ቅድም ምስክርነቱን ከየት ታመጣዋለህ? ይሄ ነገር እንዴት መጣ? እና ለምሳሌ ሚኒስትሪ ማርኬቲንግ አይደለም፣ ሐሳብ መሸጥ አይደለም፣ መልእክተኝነት ነው። እነ ኤርሚያስ ያን ሁሉ ሰፈር ያን ሁሉ ዋጋ የከፈሉት ከመልእክት አንግል ነው እንጂ ምንም ችግር የለም። ጉንጫም ሆኖ መልእክት ጥሎ ማለት በጣም ቀላል ነገር ነው። ሰው አክሰፕት የሚያደርገው ነው እንደ ገበያ ይዘምድ ነው። ህዝቡ ምን ይወዳል፣ ህዝቡ ምን ይፈ ይሄ የመልእክተኝነት ባህሪ አይደለም። ይሄ መልእክተኝነት ባህሪ አይደለም። ስለዚህ ስለ መንገድ መጽሐፍ ቅዱስ ያወራል። እቺና አንስቼ ሐሳቤን ልጠቅልል። ወደ ኃጢአን ጎዳና እግርህን አታንሳ ይላል። ለምን አንተም በዚህ መንገድ ብትመጣ እኮ ምን ችግር አለ? የኛም እኮ እዚህ ነን የሚል ሐሳብ ይመጣል። እግር ወዛቱ ሰድ ይላል። በክፉ ሰዎች መንገድ አትሂድ ማለት የክፉ ሰዎች መንገድ አለ። ከዚያ አትድረስ አትጓዝ ሽሻው መንገድህን ይዘህ ሂድ። ደግሞ የራሴ የተሰጠ መንገድ አለ። የጻድቅ መንገድ ይባላል። የጻድቅ አካሄድ ይባላል። በሾርት ከት እነ ዮሴፍ ይመጣላቸው ኦፖርቹኒቲ አለ። ወደዛ ሁሉ ፊታቸውን አላዞሩም፣ ጥለውን ይሸሹት። ለምንሄድበት መንገድ ፌስፉል መሆን ያስፈልጋል። መጽሐፍ ቅዱስ ይሄንን ነው የሚለው። ከነዛ መንገድ አትድረስ አትጓዝበት፣ ሽሻው። ከዛ መንገድን ይዘህ ሂድ። ክፉ ካላደረጉ አይተኙምና ሰውን ካላሰናከሉ እንቅልፍ ባይናቸው አይዞርም። የክፋት እንጀራን ይበላሉ፣ የአመጽ ወይን ጠጅ ይጠጣሉ። የጻድቃን መንገድ ሙሉ ቀን እስኪሆን ድረስ ብርሃኑ እየጎላ እንደሚሄድ የማለዳ ወጋገን ነው ያለ ይናገራል። ስለዚህ ቫልዩዎቹ እነዚህ ነገሮች የመጡበት መንገድ እነዚህ ቫልዩዎቹ አካሄድ መንገድ ያለ መጽሐፍ። ስለዚህ ይሄ ንጽህና ያለበት መንገድ። ለምሳሌ ዳዊትን ማየት እንችላለን። ሳኦልን ለመግደል ብዙ አይነት እድል አግኝቶ ነበር እና ካየነውም ጎልያድን የጣለ ሰው ሳኦልን ማሸነፍ ለሱ ሲምፕል ነው። ካነሳ ከምሲታገ እጁን እያነሳ ነው ስለነበር አካሄዱ ንጽህና አለበት። አቢጊያ መታናባልን እንዳይገል ስትከለክለው በመንገድ ያንቺን ይላከን ያለው ንጽህና አለው። አካሄዱ ንጽህና አለው። ሳኦልን አግኝቶት ትቶት ይላል፣ በሰላም ሸኝቶታል። ይሄ መንገዱ ይባላል። ስለዚህ በእንደዚህ አይነት መንገድ ወንበር ላይ ቢቀመጥ ነገ ደግሞ እንደ አይነት ሺህ ሰዎች መጥተው ይከቡታል። ዳዊት እስከ መጨረሻ ንግስና ይጸናለታል። መጨረሻ እኮ አዶንያስ ባመፀ ጊዜ ሰለሞን ሲሾም በህይወት እያለው በዙፋኔ ላይ እግዚአብሔር ሰውን ያስቀመጠ እርሱ የተባረከ ይሁን ብሎ ነው ዳዊት ያንቀላፋ። ለምን? አካሄዱ አለው፣ የሄደበት የመጣበት መንገድ አለ። እና መንገድ የሚለው ነገር ለሁሉም ነገር በጣም ወሳኝ ነው። በጣም ፓወርፉል ነው። እንግዲህ ያዕቆብ መንገድ የሚለው ነገር በጣም ወሳኝ ነው የሚለው ነገር በጣም ያስቀመጥከው ነው። ደስ እሴቶች ይላል። እነዚህ ቫልዩስ የሚባሉ ነገሮችና እንደው ቅድም ያነሳዋቸውን ጥቅሶች እዛ ላይ ልመለስና ይህንን የህግ መጽሐፍ ኢያሱ ምዕራፍ 1 ቁጥር 8 ላይ ከዚህ አንፃር የህግ መጽሐፍ ምንም ጊዜም ከማንበብ አትቆጠብ፣ በእርሱም የተጻፈውን ሁሉ መፈጸም ትችል ዘንድ እርሱን ሌሊትና ቀን አሰላስለው፣ ይህን ብታደርግ ሁሉ ነገር በተቃና ሁኔታ ይሳካልሃል
ይላል። እዛ ደግሞ በመጀመሪያ መንግስትና ጽድቁን ፈልጉ ይላል። እነዚህን ቫልዩዎች እነዚህ ሴቶች ይሄ ከእግዚአብሔር ቃል መንገዱን የምናይበት መንገድ ሌላ መንገድ የለም። በስክሪፕቸር የተቀመጡት አሁን የምናገኛቸውም ሰዎች እያነሳን ያለነው ሰዎች ከመጽሐፍ ቅዱስ እያወጣናቸው ሰው ከመጽሐፍ ቅዱስ ውጪ በውጪ በዓለማውያን ምሳሌነት ያንን ፈለግ ተከትለን ስኬት የሚባለው ነገር እንዴት እንገባለን? ብዙ ጊዜ አሁን አገልጋይም ቢሆን በዚህ ዘመን የሚፈልገው ምንድነው ውጤቱን እንጂ መንገዱን አይደለም። ስለዚህ ነው ተሻምቶ እዛ ላይ ለመድረስ ነው። ስኬት መኪና ከመሰለው መኪና፣ ስኬት የሰው ቁጥር ሆነ የሚያመጣበትን የትን ፍጩን አይነት ነገር ነው። ትክክለኛ ሰክሰስ ግን የሚመጣው ከእንደዚህ አይነት ቫልዩዎችን መፈለግ እዛ ላይ ስቲክ ከማድረግ ነው። እንደውም ስኬት እኛ ራሳችን የምናመጣው ሳይሆን እግዚአብሔር የሚሰጠው ነው። እኛ ግን እነዚህን መጽሐፍ ቅዱሳዊ ቫልዩዎችን ከማግበር አንጻር ነው የምናመጣው የሚለው ነገር በጣም ትልቅ ነገር ነውና ይሄ የመንግስቱን እሴቶች መንግስቱና ጽድቁን ፈልጉ ሌላው ነገር ይጨመርላቸው ጨማሪው እግዚአብሔር ነው። የሚያሳካልን እግዚአብሔር ነው ከመጀመሪያም ብለናል። ከዓለማውያን ግን ወስደን ይሄንን ስኬት ኮፒ ማድረግ የለብንም። እነዚህን ፕሮሞት ማድረግ አለብን። የመጽሐፍ ቅዱስም ቫልዩዎች ፕሮሞት ማድረግ አለብን የሚለው ነገር ስለዚህ ሰዎችን ከዚህ አንጻር መልከት አለብን። ምን ይላል ሰው ዓለምን ሁሉ ቢያተርፍ አይደል ነፍሱን ግን ቢያጎድል ምን ይጠቅመዋል? ነፍስ እንደሚከናወን በነገሩ እንዲከናወንልን ነው የሚለውና እስቲ እዚህ ላይ የምትጨምረው ካለ ፓስተር ቴዲ። እኔ እንትና ያነሳሃትን ለምሳሌ አስቀድማችሁ ጽድቁን መንግስቱን ፈልጉ ይህም ሁሉ ይጨመርላቸዋል አለ ጌታ እና የፕራዮሪቲ ጉዳይን ያስቀምጣል እዛ ጋር አስቀድማችሁ ስለምትል አስቀድመህ ምንድነው በህይወት ምንድነው ማስቀደም ያለበት አይደል? ሁሌ ቅድሚያ በህይወታችን ቅድሚያ የምንሰጠው ነገር ነው ህይወታችንን የሚገዛው። ለሌሎች ነገር ቅድሚያ ከሰጠ እነሱ ነው የሚገዙህ ማለት ነው። እና እኛውን ቅድሚያ ወደዚህ የመጣ ነው ለዚህ ነገር ቅድሚያ ስለሰጠን ነው ላለን ውይይት። ሌላ ነገር ቅድሚያ ቢሆን ደግሞ ለዛው ነበር የምንገኘው እና ሰው ቅድሚያ ለሰጠው ነገር ህይወቱ ይገዛዋል። ግን ቅድሚያ አንዳንዴ ቅድሚያ የምንሰጠው ነገር የእግዚአብሔር የሆነ መንፈሳዊ ነገር አይሆንም። ከዛ ለሌሎች ነገር ውጤት ተኮር እንሆንና ከዛ በኋላ ግን በጣም የሚያስቸግረው እውነተኛው ይግባ ሲባል ልክ እንደዛ ወጣታ ባለሀብት አይገባም። እሺ አይልም። አሁን እሱ ሰክሰስፉል ነው፣ ወጣት ነው፣ ጎበዝ በቃ ጌታው ያለው እኮ ዘና ብሎ ነው የዘላለም ህይወት እንደወርስ ምን ላድርግ ምናምን እያለ በጣም እንትን ነው እና በምንም የጎደለው ነገር የለም። ሰክሰስፉል የሚባል አይነት ሰው ነበር። ጌታ ግን አንድ ነገር ጎደለ ሲለው እናያለን። አንድ ነገር ደግሞ በጌታ በጣም ሰዋህና አንድ ነገር ጎደለ በል እንግዲህ ያለህን ሽጥና ለድሆች ስጥ፣ እዛ አንተ እኔ ተከተለኝ አለው። ያን ጊዜ በጣም ብዙ ሀብት ነበረውና በጣም ከበደው እያዘነ ሄደ ይላል። አሁን ምንድነው ይሄ ሰው የእግዚአብሔርን ነገር መጀመሪያ ስላላስገባ ቅድሚያ የሰጠው ለዛ ስለሆነ የእግዚአብሔር ነገር ይግባልኝ አልቻቻላል እና ፕራዮሪቲ በጣም ወሳኝ ነው። አሁን ኢያሱም 1:8 ያነሳው ይሄንን አያይዘን እንድናነሳው ነው ያመጣው እና ኢያሱ 1:8 የዚህ ሕግ መጽሐፍ ካፋይ ላይ ነገር ግን ብሎ ነው አይደል የሚጀምረው። አልጠለህም አልተውህም፣ በእድሜ ዘመን ሁሉ ማንንም አይቋቋምህም፣ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር ሆናለሁ። ለካ ይሄ ሁሉ ዋስትና አይሆንም። ጌታ ካንተ ጋር ነኝ በቃ አልጠለህም አልተውህም ያለ ግን ነገር ግን ካንተ የሚጠበቅ ፓርት አለ። ምንድነው ያንተ ድርሻ ደግሞ? የዚህ ሕግ መጽሐፍ ካፋይ ላይ ተጠብቀውና ታድርገው ዘንድ በቀን በሌሊትም አስበው ወይም ሜዲቴት አድርግ። ከዛ በኋላ ከዛ በምትሄድበት መንገድ ሁሉ በቃ ነገር ይቀናል ይከናወናል። ያንተ ስኬት ያለው መርሆቹ ጋር ነው። እነዚህ መርሆች ውስጥ እግዚአብሔር አስቀመጠለትና በእነዚህ መርሆች ውስጥ ብትሄድ ሰክሰስ አለ። ስለዚህ አሁን ሁሌ በህይወታችን ቅድሚያ የምንሰጣቸው ነገር አሁን የማቴዎስ 6ቱም እዚህ የኢያሱም 1:8 የፕራዮሪቲ ጉዳይ ነው። አንተ በህይወት ገዢ የምትለውን ነገር መንፈሳዊ የሆነውን ነገር አስቀድሞ ስፒሪቹዋል ነው ሁሌ ገዢ የሚለውን ነገር በህይወት አስገባ። ከዛ ለነዛ ሁሉ ለሚያስፈልግ ነገር ሁሉ ድልን ታገኛለህ ማለት ነው። ከአሳፍ መዝሙሮች መዝሙር 73 ውስጥ የሚገርመው ቃል ከቁጥር 1 እንደው ለአንበባው ሐሳቡ ደስ ይላልና ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ይላል።
እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ። የኃጢአተኞች ሰላም አይቼ በአመፀኞች ቀንቼ ነበርና ለሞታቸው መጣጣር የለውም ኃይላቸው ጠንካራ ነውና እንደ ሰው በድካም አልሆኑም ከሰው ጋር አልተገረፉም። ስለዚህ ትዕቢት ያዛቸው ኃጢአትና በደል ተጎናጸፏት። ዓይናቸው ስብ ስለሆነ ወጣ፣ ልባቸው ከምኞታቸው ይልቅ አገኘ። አስበው ክፉን ነገር ተናገሩ ይላል። ከፍ ከፍ ብለው በአመፅ ተናገሩ፣ አፋቸውን በሰማይ አኖሩ፣ አንደበታቸው በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜም በላያቸው ይገኛል። እግዚአብሔር እንዴት ያውቃል? በልዑል ዘንድ በእውኑ እውቀት አለ ይላሉ። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜ ባለጠግነታቸውን ያበዛሉ። እንዲህም አልኩ፣ በእውኑ ልቤን በከንቱ አጸደቅኩ፣ እጆቼን በንጽሕና በከንቱ አጠብኩ። ሁልጊዜ የተገረፍኩ ሆንኩ፣ መሰደቤም በማለዳ ነው። እንደዚህ ብዬ ብናገር ኖሮ እነሆ የልጆችን ትውልድ በበደልኩ ነበር። ከዛ ምን አደረገ? ደስ የምትል ቃል አውቅም ዘንድ አሰብኩ። እዚህ ጋር ማስተዋል አመጣ፣ ማመዛዘን ጀመረ። ይህ ነገር በፊት እጅግ ችግር ነበር፣ ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ። ልክ ፍጻሜያቸውን ሲያስተውል ምን ሆነ? በድጥ ስፍራ አስቀመጥካቸው፣ ወደ ጥፋት ጣልካቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸው ጠፉ። ከሕልም እንደሚነቃ አቤቱ ስትነቃ ምልክታቸው ታስነውራለህ እያለ ይቀጥላል ማለት ነው። አሁን ከዚህ ውስጥ ምንድነው የምናየው? አሳፍ መዝሙር እዚህ ጋር የተቸገረው ምንድነው? ፍጻሜያቸው እስከ በጣም ችግር ነበር። ይሄ ለምን ሳያቸው ስኬታማ ናቸው፣ ሰላም አላቸው፣ ሀብት በሀብት ይጨምራሉ፣ ይበዛሉ። እኔ ከዛ በከንቱ ልቤን አጸደቅኳል። አሁን እዚህ ጋር እቺ ልቡን ከእግዚአብሔር መንገድ ጋር ያገናኘበት እኮ የስኬቱ ሁሉ ዋና ነበረች። ግን ለካ በከንቱ ነው አለ። ለምን እኔ እዚህ ጋር ለማይሆን ነገር ተጋለው እነሱ እዚህ ጋር አግኝተውታል ብሎ የራሱን ነገር ዲቫልዩ አድርጎ በቃ በጣም ግን አለ እንኳንም አልተናገርኩት አለ። ይሄን ብናገር ኖሮ ይላል እንዲህ ብዬ ሁሉ ለካ ሐሳቡ ነው ብናገር ኖሮ ትውልድን ሁሉ በበደልኩ ነበር ይላል። ከዛ አውቅም ዘንድ አሰብኩ ብሎ ወደ ማስተዋል መጣ። ሲያይ ወደ ፍጻሜያቸው መጣ። ለካ ፍጻሜያቸው ፈጥነው ተሰነካከሉ፣ ወደቁ፣ አንድ በአንድ በቃ ሁሉ ወደ ጥፋት ጣልካቸው እያለ ይናገራል። አሁን እዚህ ጋር ምንድነው የምናየው? ለካ የሰው ድል ያለው እዚህ ጋር ልቡ ጋር ነው። ልቤን በከንቱ አጸደቅኩ ያለው ለካ በከንቱ አይደለም። ለካ በከንቱ አይደለም ጌታን የመረጠው። ለካ በከንቱ አይደለም የእግዚአብሔርን መንገድ ከኃጢአት ይልቅ መልካሙን የመረጠው በከንቱ አልነበረም። እና ግን በከንቱ እስክተጋ እስኪመስል ድረስ የነዛ ነገር እያበበተ ያለ ማለት ነው። እና ሰዎች ለዚህኛው ነገር በጣም ፓስተር ያቆይ እንዳለው ቫልዩ ማድረግ አለባቸው። ምክንያቱም ህይወትን እዚህ ጋር ፕራዮሪቲ በመስጠት ትክክለኛ ሊያከብርህ የሚችለውና ያንተን ነገር ደግሞ በጣም የሚገርመው በእግዚአብሔር የከበረና ዝም ብሎ የከበረ እኮ ይለያያል። የአብርሃምን አንድ ላንሳና አፖስቶል ወዳንተ እመልሰዋለሁ። ከአብርሃም ህይወት በጣም ደስ የሚለኝ ሎሌውን ወደ ለይስሐቅ ሚስት አምጣለት ብሎ በላከው ጊዜ ያ ሎሌ ሄዶ በነላባ ቤት የተናገረው ንግግር በጣም ይገርመኛል። ገና ሲጀምር ሚስት ሲጠይቅ እግዚአብሔር አለ አብርሃምን ባረከው፣ አገነነው ምናምን እያለ ነው የጀመረው። በጣም ደስ ይላል። ምንድነው የአብርሃም ብሌሲንግ ዝም ብሎ አይደለም። አብርሃም ከብት አለው፣ ንብረት አለው፣ ይሄ ያለው በዚህ ነገር አለው አይደለም። እግዚአብሔር ጌታዬ ናለ አብርሃምን አበለጠቀው፣ ባረከው፣ አገነነው። እግዚአብሔር በሁሉ ነገር እሱ ደግሞ አመጣና ለልጁ ሰጠው። ለዚህ ነው ሚስት የምንፈልገዋል እና ሶርሱንም ነግሯቸዋል። የአብርሃም ብሌሲንግ ከጋድ እንደሆነ